አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት አደራችሁ ወዶቼ? ዛሬ የፓንኬክ አሰራር ነው ማሳያችሁ። እዚህ ጋር ዱቄቴን አውጥቼ ነፋው ምናምን ማለት ነው። ነፍቼ ስጨርስ ሳህን ላይ አረኩ። እዚህ ጋር ደግሞ ሀሊብ ኒዶ 3 ማንኪያ ሀሊብ ኒዶ አረኩ ማለት ነው። እዛ ይሄው እያያችሁ ነው። የሚበቃችሁን ያህል ነው እናንተ የምታረጉት። እኔ ግን ያው ትንሽ ስለሆነ የምሰራው እንደዛ አድርጌ ጨመርኩ ማለት ነው። ከዛ ካሜራ 1 ማንኪያ ካሜራ ጨመርኩበት ማለት ነው። ከዛ 1 እንቁላል አንጥቼ 1 እንቁላል ሰብሬ ጨመርኳት ማለት ነው። ከዛ እዚህ ጋር ደግሞ ይችን ፋኒላ እያቻዋት አይደለ? ፋኒላ ይችን አደረኩባት ማለት ነው። 1 ፍሬ እና እንደዛ አድርጌ ከጨመርኩ በኋላ እቃዬ ላይ እየጨመርኩ ነው ማለት ነው። ያው ባንድ እጄ ስለሆነ የምቀርጠው እዚህ ጋር ቤኪንግ ፓውደር ጨምራለሁ ማለት ነው። ያው ባንድ እጄ ስለሆነ ነው። የፈለጋችሁትን ያህል ቤኪንግ ፓውደር መጨመር ትችላላችሁ ማለት ነው። ከዛ እዚህ ጋር ጨው አመጣለሁ፣ ጨው ጨምራለሁ። ያው የሚበቃችሁን ያህል ገምታችሁ ማድረግ ትችላላችሁ ማለት ነው፣ እንደ ዱቄታችሁ ማለት ነው። እዚህ ጋር ደግሞ ዘይት አንጥቼ ዘይት አረኩ ማለት ነው። መለካትም ትችላላችሁ። እዚህ ጋር ደግሞ ከለር መቀየሪያ ማለት ነው። ያው የሚበቃችሁን ያህል እናንተ የዱቄታችሁን ያህል ምናምን ማድረግ ትችላላችሁ ማለት ነው። ከዛ እዚህ ጋር ተጨመረ ማለት ነው። አሁን ሊቀላቀል ነው፣ ሊቦካ ነው። ከዛ እዚህ ጋር ሱካሬን እጨምራለሁ ማለት ነው። 1 ስኒ አልሞላም፣ ያው የሚበቃኝ ነው። እዚህ ጋር ደግሞ ውሃዬን ፉልፉል ላረኩት። እንግዲህ አሁን ሊቦካ ነው ማለት ነው። እስከ መጨረሻው አብራችሁ ተከታተሉኝ። ሰብስክራይብ ላይክ አድርጉኝ፣ አበረታቱኝ። አዲስ ጀማሪ ነው። እዚህ ጋር እንግዲህ እየበጠበጥኩት ነው ማለት ነው። በጣም ነው የሚያምረው። ሙያ ተጣላላችሁ ማለት ነው። እንደዛ ነገር ያው እንግዲህ እንደምትስቁ እርግጠኛ ነኝ ማለት ነው። እስከ መጨረሻው ተከታተሉኝ ማለት ነው። ያው እንደዛ አማሰልኩት ባንድ እጅ ስልክዬ ስለሆነ አያችሁት አይደለም? ምርጥ ሆነ ስጋ ማለት ነው። 30 ደቂቃ ወይም 20 ደቂቃ ደግሞ አስቀምጠዋለሁ ማለት ነው። እንደዛ አድርጌ እስከሚቦካ ማለት ነው። ምርጥ ሆነ እስከሚቦካ ጠብቀዋለሁ። አያችሁ አይደለም? ያዛ ተገጠመ ይላችኋል እዚህ ጋር እንደዚህ ተገጠመ። እንግዲህ አሁን ወደ መጋገር ገባሁኝ ማለት ነው። አያችሁት? ማሻአላ ተባረካላ። በጣም ነው የቦካው ሲያምር ማለት ነው። አያችሁት? ሊጡ በጣም ነው ኩፍ ያለው፣ ልክ እንደ ሀገራችን እንጀራ ማለት ነው። እንዴት ነው እንጀራው ከታችሁ ማሻአላ እንትን ስትሉት። እዚህ ጋር መጋገሪያዬን አመጣሁኝ። ከዛ ትንሽዬ ዘይት አድርጌ አመሳ አረኳት ማለት ነው። ወልወል ከዛ ይችን አንጥቼ እንግዲህ አሁን ሊጋገር ነው ማለት ነው። ላፍ ሊደረግ ነው ማለት ነው። እስከ መጨረሻው ተከታተሉ ማለት ነው። አረቦች ስለሚወዱት ብዙ ቤት ይሄ ይሰራል እርግጠኛ ነኝ ማለት ነው። በህፃኖች ልጆች ምናምን ቁርስ ላይ ምናምን በጣም ነው የሚፈልጉት ማለት ነው። አያችሁት? ጭልፋዋ ምን ታህላለች? ያው በልክ ነው ገባችሁ? ትልቅ ጭልፋ አንጥታችሁ አሁን እንትን ብትሉ ስለሚበዛ እቺ ጭልፋዋ ደግሞ በዚሁ ልክ ነው ማለት ነው። በመጋገሪያው ልክ ጭልፋዋ ምን ታህላለች እቺ እንዲያትሉ ማለት ነው። ካሁኑ ልንገራችሁ ብዬ ነው። ያችሁት ምርጥ ነው ወላ አይኑ ምናምን ራሱ እንዴት ቦግ እንዲያለ። ወላዮች እኮ በሙያ አይታሙ። አያችሁ አይደለ? አሁን እየገለበጥኩ ነው ማለት ነው። ተገለበጠ። ቃለ ነው የሚባለው አይደለ? ቃለ ተገለበጠ። እዚህ ጋር እየሰቀሰቅኩ ነው። እንግዲህ ምን ታረጉታላችሁ? ለኛ ሀገር ምጣድ አይደለም የሚይዛል ምጣዳችሁ። እዚህ ጋር ሀራራዬን አቅርቤያለሁ ማለት ነው። ያው ሀራራ ማለት ማስቀመጫ ማለት ነው። ስጨርስ ማስቀመጥበት አያችሁ አይደለም የሚመስለው። ማሻአላ ተባረካላ። ይሄው ላጠላጣ አድርጌ ያነሳኋቸው የተወሰርኩ ሀራራዬ ውስጥ ማለት ነው። ሀራራዬ ውስጥ እየጨመርኩ ነው። አሁን እስከ መጨረሻው አብራችሁ ተከታተሉ ማለት ነው። አንተ አይጦሁላ ማለት ነው። እዛ ተገጠመ። እንግዲህ እዚህ ጋር ደግሞ ሰምን አንጥቼ እያቀለጥኩ ነው ማለት ነው። መኩረየፍም ውስጥ ማቅለጥ ትችላላችሁ፣ ግን እዚህም ጋዝ ላይም ማቅለጥ ትችላላችሁ። ደስ ያላችሁ ቦታ የሚበቃችሁን ሰምን ማለት ነው። እዛ አድርግና እዚህም ጋር አለ
ሰምን ማለት ያኔ ቅቤ ነው በእኛ ያው አዳዲስ ልጆች ስለምንኖሩ ቅቤ። እዚጋ ደግሞ ማር አቅርብ ያለው በአረበኛ ደግሞ አሰል። ከዛ እዚጋ ሀራራ የተከፈተ ማለት ነው። አያችሁት አይደለ? ማሻአላ ብዙ ነው የተጋገረው ራሱ እና እዛው ፊት ለፊትም ይታያችኋል ኬክ አለ። ኬኳን ቆረስ እያደረጋችሁ ሙያ ተማሩ ማለት ነው። እና አያችሁ አሁን ትንሽ ዘይት ይሄ ምንድነው ሳምኑን ማለት ነው ቅቤውን፣ ከዛ ደግሞ አሰሉን አለማረግም ትችላላችሁ። በፈለጋችሁት ነገር መብላት ትችላላችሁ። በጅብን ቤታችሁ ውስጥ ባለው ያው እንደ ሰዎቻችሁ ማለት ነው። በጅብን በፈረውላ በፈለጋችሁት ነገር መብላት ትችላላችሁ። ጥርሳችሁን የሚያማችሁ ያው አሰል አትበሉ በእንትን ትበሉታላችሁ ማለት ነው በጅብን። እና አመሰግናለሁ ስለ